ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮህ ሰላም እላለሁ። አስቀድሞ ከነፋሳት ከእሳት ለተቀነባበረው የተፈጥሮ ባህሪህም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህም በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማፀን ሁሉ እንድትፈታ ስልጣን ተሰጥቶሃል። ለዝክረ ስምከ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስምህ ለስም አጠራርህ ሰላም እላለሁ። ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም አድለኝ ግለጽልኝ። ለስዕርተ ርእስከ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህም ሰላም እላለሁ። የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ለገጽከ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ለአይንቲከ አስደሳች ለሆኑ ዓይኖችህ ሰላም እላለሁ። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮዎችህ ሰላም እላለሁ። ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል እሳት ነበልባል ነህና። ለመላቴከ ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እላለሁ። የይቅርታ ሽቱ መዓዛ መሳኮ ለሆኑ አፍንጫዎችህም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ለከናፍሪከ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለኔ ለባሪያ ሁልጊዜ መግበኝ። ለአስናኒከ አስደናቂና ግሩማን ለሆኑ መልአካዊ ጥርሶችህ ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም እላለሁ። ተፈጥሮህን ሥጋና ደም ያልተቀላቀለበት ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅህን ባንተ ኃይል በጣጥሼ እጥለው ዘንድ ኃይልን አሳድርብኝ። ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እላለሁ። እውነተኛ የመልአክ ሐዋርያ ስለሆንክ
ለአውደ ዓመት የተጠሩት ወገኖችህ በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህ ና ና ና። ለጉርኤከ የድምፁ ጉርምርምታ የሚያስደነግጥ ጉሮሮህ ሰላም እላለሁ። በትከሻህ የከተማ ጫፍ ላይ የታነጸ አንገትህም ሰላም እላለሁ። ከትጉሃን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህን ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። አሜን። ለመታከፍቲከ ሩፋኤል ሆይ ለማይናወጸው እሳታውያን ለሆኑት ትከሾችህ ሰላም እላለሁ። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋው ክንፎችህም ሰላም እላለሁ። ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩኝ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ለዘባንከ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እላለሁ። የጥበብ መገኛ ለሚሆን እንግዳህም ሰላም እላለሁ። ሩፋኤል ሆይ የረዳትነትህን ሰይፍ ታጥቀህ የታዳጊነትህን ጋሻ መክተህ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ለሕፅንከ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአትን እንዳያሰቃየኝ ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። አሜን። ለመዛርኢከ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከሩ ኩርማህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እላለሁ። አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒትን ፈጥነህ ቀባት። ለእመትከ ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድህ ሰላም እላለሁ። በከንቱ ለማይዘረጋው መዳፍህም ሰላም እላለሁ። የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህ። ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ለአጸብኤከ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እላለሁ። ለመፈወሱ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችህም ሰላም እላለሁ። የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትናገር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደ ዳሰሰ አቤቱ ጣቶችህ ዓይኖቼን ይዳስሱልኝ። ለገባዋቲከ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህ ሰላም እላለሁ።
የሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እላለሁ። ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማያይህ መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምህረትን የምስራች አብስረኝ ለልብከ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እላለሁ። ስጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህ ሰላም እላለሁ። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለትም ለቀሲሱ ተገልጸህለታልና ለንዋየ ውስጥከ ሁኔታው ለማይመረመር ውስጣዊ ገንዘብህ ሰላም እላለሁ። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እላለሁ። ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋኑ ፊት ክብር እንዳገኘ የኔም የምስጋናና የጸሎቴ ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ለሐቆይከ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እላለሁ። በአንድነት ግብር ለሚታዩም አቆያጽህ ሰላም እላለሁ። በረከትህ ልቦናችንን ያተገዋልና እስራኤል ወይንም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችንን ትባርክልንና አንድነታችንን ታጸናልን ዘንድ ወደኛ ና ለአብራኪከ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህ ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እላለሁ። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደ ዳነች አቤቱ የባለሟልነት ክብርህን አሳየ። ለሰኮናከ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝህ ሰላም እላለሁ። ዳግመኛም ለእግርህ ጫማ ሰላም እላለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃ አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያች የክፉ ብድራት በሚከፈልባት ዕለት እርዳኝ። ለአጻብዒከ እሳታውያን ለሆኑ ጣቶችህም ከጣትም ጥፍሮችህም አንዲቱን ስንኳ ሳይለይ ሰላም እላለሁ። ሩፋኤል ሆይ እስኪ ይህን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ለቆምከ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመትህ ሰላም እላለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልክህ ሰላም እላለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወማትን የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። አሜን። ነአ ሀቤ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ
ሊቃነ መላእክትን አስከትለህ ወደ እኔና ነአ ሀቤ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለህ ወደ እኔና ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሁሉ ሙትን ያስነሳል። ኦ እምሰማያት ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን የሰማዕታትን ጸሎት የምታሳርግ አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህ። ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማጸናሃለሁ። ተወኪፈክ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበልልኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታድርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለኔ ለወዳጅህ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ